ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በዚህ ክፍል ኢትዮጵያን የተመለከቱ 20 ጥያቄዎችን አቅርበናል። እያንዳንዱን በ5 ሰከንድ ይመልሱ። መልካም ቆይታ። በዓለም ላይ ከሚገኙ ትልቅ የኖራ ድንጋይ ሸለቆዎች አንዱ የሆነውና በኢትዮጵያ ውስጥ የሚገኘው የትኛው ነው? የአባይ ሸለቆ። በኢትዮጵያ ውስጥ በውሃ መጠን ሁለተኛው ትልቁ ሐይቅ የሆነው የትኛው ነው? አባያ ሐይቅ። ታዋቂው የጢስ አባይ ፏፏቴ ከጣና ሐይቅ በስንት ኪሎ ሜትር ርቀት ላይ ይገኛል? 30 ኪሎ ሜትር። በምስራቅ ኢትዮጵያ የሰላምና የፍቅር ከተማ በመባል የሚታወቀው ጀጎል የት ይገኛል? ሐረር። ግዙፍ አዞዎች በብዛት ያሉበት የአዞ ገበያ በመባል የሚጠራው ቦታ በየትኛው ሐይቅ ላይ ይገኛል? ጫሞ ሐይቅ። በኢትዮጵያ በከፍታው ሁለተኛ የሆነው በባሌ ብሔራዊ ፓርክ ውስጥ የሚገኘው ተራራ ማን ይባላል? ባቱ ተራራ። በአገራችን ለትላልቅ ጀልባዎች ትራንስፖርት ምቹ የሆነው ብቸኛው ትልቅ ወንዝ የትኛው ነው? ባሮ ወንዝ። የኢትዮጵያ የመሬት አቀማመጥና የአየር ንብረት በዋናነት በስንት አበይት ክፍሎች ይከፈላል? ደጋ፣ ወይና ደጋ፣ ቆላ። በስምጥ ሸለቆ ከ60 ኪሎ ሜትር ርዝመት በላይ የመሬት መሰንጠቅ የፈጠረው እሳተ ገሞራ የትኛው ነው? ዳባሆ። በኢትዮጵያ ብቻ የሚገኝ በሌሎች ሀገራት በብዛት የማይበቅለው የእህል አይነት የትኛው ነው? ጤፍ። ከሚከተሉት የኢትዮጵያ ሐይቆች ውስጥ በሰው ሰራሽ መንገድ የተፈጠረው ሐይቅ የትኛው ነው? ቆቃ። ኢትዮጵያ ረጅሙን የድንበር ወሰን የምትጋራው ከየትኛው አገር ጋር ነው? ሶማሊያ። ውሃው ህንድ ውቅያኖስ ሳይደርስ በአሸዋ ውስጥ የሚሰጥመው ወንዝ የትኛው ነው? ዋቢ ሸበሌ።
የአፍሪካ ጣሪያ በመባል የሚታወቀው የኢትዮጵያ ከፍተኛ የመሬት ክፍል የትኛው ነው? የሰሜን ተራሮች። በኢትዮጵያ ስምጥ ሸለቆ ከሚገኙት ሐይቆች በከፍተኛ ሁኔታ መጠኑ እየቀነሰ የመጣው ሐይቅ የትኛው ነው? አቢጃታ። ኢትዮጵያ ከምድር ወገብ አንጻር በየትኛው አቅጣጫ ትገኛለች? በስተ ሰሜን። ከባህር ወለል በታች በ125 ሜትር ዝቅ ብሎ የሚገኘውና በዓለም ላይ ካሉ እጅግ ሞቃታማ ቦታዎች አንዱ የሆነው ስፍራ የትኛው ነው? ዳሎል። በምስራቅ አፍሪካ ረጅም የሆነው እና በተፈጥሮ የኖራ ድንጋይ ውበት የሚታወቀው ዋሻ የትኛው ነው? ሶፍ ዑመር። በዓለም አቀፍ ደረጃ በዩኔስኮ በተፈጥሮ ቅርስነት የተመዘገበው የኢትዮጵያ ብሔራዊ ፓርክ የትኛው ነው? የሰሜን ተራሮች። በኢትዮጵያ ሙሉ ለሙሉ በአገር ውስጥ ብቻ የሚፈሰው ረጅሙ ወንዝ የትኛው ነው? አዋሽ ወንዝ። ተመሳሳይ ይዘት ያላቸውን የጠቅላላ ዕውቀት ጥያቄና መልሶች በየጊዜው እንዲደርሶት ላይክ፣ ሸር፣ ሰብስክራይብ ያድርጉ። እናመሰግናለን።